ሰሞኑን አንድ መነጋገሪያ የሆነ የተቃዋሚ እምነት መምህር ጋር እንዳለን ማለት የትንቢት ተናጋሪ ነው። ብሩክ ለስጋ ደሎት ለአይን አምሮ ስትል እግዚአብሔርን ትክዳለህ? እኔ ግን አልጨረስኩም። አንተ በደንብ አላስረዳሃትም ማለት ነው። የሚገርመው ወንድሜ ለኦርቶዶክስ አማኝ ተብሎ ለሚጾሙ ሳይቀር የጾም ምግብ ተዘጋጅቷል። በዛ ላይ ማህተብ ራሱ አታወልቅም። በቃ በጌታ ፊት ሆነ ያሳለፍካቸውን ኃጢያቶች ሰውን እንዲያስተምር ትናገረዋለህ። ከዛ ከስራት እንድትፈታ ይጸልይልሃል እኮ። እንደዛ ብዬ እየነገርኳት ሳለኩ ነው እንደራስ ነብር ሆና የመጣችብኝ። ወይ ካልሆነ እኔ ሄጄ አስረዳታለሁ። እንደዛማ ቢሆን በምን እድሌ። የሚሳንህ የሚልለ ልዑል እግዚአብሔር ሆይ በወደድካቸውና ባከበርካቸው በቅዱሳን ጻድቃን ሰማዕታት ብለህ ከሁሉ በላይ በመረጥካት እናትህ በድንግል ማርያም ይዣለሁ። ነፍሱን ለነጣቂ አሳልፈህ አትስጣት። እኔ ምልሽ ምሪ፣ ለምን አብረን አንሄድም? ምንድነው ያስፈራሽ? እኔም ጭምር ነኝ እንደሚሄደው። አዎ አልነገረሽም ማለት ነው? ሶስና እኛ ያጣነው ወይ ከሰማይ አባት የጎደለብን አንዳች ነገር የለም። ሀሳባችን በጎደለ ቁጥር እግዚአብሔር ያጎደለብን ስለሚመስለን የሚያሟላልን ፍለጋ እንዳክራለን። ብሩክም ይሆን የገጠመው። እቺ ናት እንግዲህ እኔ ሚስት። ምንም ንግግሯ አይገባኝ፣ ሀሳቧ አይጥመኝ። ብሩኬ ተመለስ በቃ። እኔም ወደ ቤት ልሂድ። ምን ማለትሽ ነው? ቀድመን የያዝነው ፕሮግራም አይደለ እንዴ? በሷ ምክንያትማ የምንሄድበት ቦታ ላይ አንሰርዘው። አይ እኔም ትንሽ አመም ስላደረገኝ ለነገ እናድርገው። ደግሞ እስከ ነገ እሷም ሀሳቧን ልትቀይር ትችላለች። ምን እንዳደረግሻት አላውቅም። ጤነኛ የነበረችው እውነቴን እንድትታመም አድርገሽ አስወጣሻት። ደግሞ ምን አድርጌ? በነገር ወቅትሻት ነው እንዴ? እኔ ብቻዬንም ቢሆን ሄዳታለሁ እንጂ አልቀርም። ብሩኬ የውስጥን ጥያቄ ራስ ቀርብ ለአምላክ በእምነትና በንጹህ ልቦና ጠይቀው። ጎደለኝ ብለህ ሃይማኖትን ከምትቀይር በጉድለትህ ራስህን ቀይር። መልካም ሰው መልካም ወጣት መሆን ከፈለክ ይኸው መጽሐፍ ቅዱስ መልካምና ሙሉ ሰው የሚያደርግ ይሄ ነው። በተረፈ ለመጠጥ የምታወጣውን ገንዘብ ለተቸገረ መጽውተው፣ ቸርነትንም አድርግበት። ያኔ የእግዚአብሔርን ቤት ትተህ ሌላ ቦታ ልትፈልገው የነበረውን መልካም ማንነት በውስጥ ሲፈካ ታገኘዋለህ። ቅድስት ቤተክርስቲያን ያልጎደለች ሙሉ ሆና ሳለ እንዴት ለስጋ ጥያቄ መልስ ፍለጋ እናት የሌለበት ቤት ትመኛለህ? እኔ መቼ እምነቴ ልቀይር አልኩ? ራሴን ልቀይር እንጂ አልኩት እኮ። ራስህን ለመቀየር እኔን አካልህን ሚስትህን ሳትሰለች ስማኝ። ለጉድለት ሙላት የምትሆነ እናት ቅድስት ቤተክርስቲያን ናት። እኔና አንቺ መቼም ነው የማንግባባው። መቼም
ራስህን ለመቀየር እኔን አካልህን ሚስትህን ሳትሰለች ስማኝ። ለጉድለት ሙላት የምትሆነ እናት ቅድስት ቤተ ክርስቲያን ናት። ብሩኬ የውስጥን ጥያቄ ራስ ቀርበን አምላክ በእምነትና በንጹህ ልቦና ጠይቀው። ጉድልን ብላ ሃይማኖትን ከምትቀየር በጉድለት ራስህን ቀየር። መልካም ሰው መልካም ወጣት ነው ከፈልክ ይኸው መጽሐፍ ቅዱስ መልካምና ሙሉ ሰው የሚያደርግ ይሄ ነው። በተረፈ ለመጠጥ የምታወጣውን ገንዘብ ለተቸገረ መጽወት፣ ቸርነትንም አድርግበት። ያኔ እግዚአብሔርን ቤት ትተህ ሌላ ቦታ ልትፈልገው የነበረውን መልካም ማንነት በውስጥ ሲፈካ ታገኘዋለህ። ቅድስት ቤተ ክርስቲያን ያልጎደለች ሙሉ ሆና ሳለ እንዴት ለስጋ ጥያቄ መልስ ፍለጋ እናት የሌለበት ቤት ትመኛለህ? በደሌን የከደንከው ኃጢአቴን የሰወርከው በሰው ፊት የታየውብህ ነጩ ልብሴ አንተነህ ግርማ ሞገሴ። በሰው ፊት የታየውብህ ነጩ ልብሴ አንተነህ ግርማ ሞገሴ። እረኛ ነህ ጌታ ኢየሱስ ሆይ ይቅር በለኝ። ጌታ ኢየሱስ ይቅር በለኝ። ጌታ ኢየሱስ ይቅር በለኝ። ጌታ ኢየሱስ ሆይ ይቅር በለኝ። ጌታ ኢየሱስ ይቅር በለኝ። ጌታ ኢየሱስ ሆይ 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 ይቅር በለኝ። ጌታ ኢየሱስ ይቅር በለኝ። ጌታ ኢየሱስ ሆይ ይቅር በለኝ። ምን ነው? ምን ሆነሻል? እኔ እንጃ ልቤን የተለየ ወቃት ይወጋኛል። ወጥተሽ ነበር? አዎ እነ ብሩኬ ጋር ሄጄ ነበር። እንዴ ለምን ጉዳይ? ብሩኬን እኛ ጋር ወስደዋለሁ ብዬ ካልነበር እና እኮ ሴራ ነው። ብሩኬ ጌታን እንዳያገኘ ክፉ መንፈስ አሰራ። አይ አይደለም፣ እሱ እንኳን እንሄድ እያለኝ ነበር። እኔ እንድንቆይ አድርጌው ነው እንጂ። እንዴ ለምን? በቃ ድንገት የሰማሁት ቃል ውስጤን አቀለጠው። ቃሉ መድኃኒት ነው፣ እኔን ግን አመመኝ። ፈውስ ነው፣ እኔን ግን ወጋኝ። ሰላም ነው፣ እኔን ግን ረበሸኝ። ህይወት ነው፣ እኔን ግን ገደለኝ። በሁለቱም በኩል የተሳለ ልብንና ጅማትን የሚለያይ ቃል ኢየሱስ ኢየሱስ ኢየሱስ። ትእዛዝህን ንቄ ትቼ ያልታዘዝኩትን በልቼ ሀፍረት ይዞኛ ቅርቅሬ ደረስክልኝ አምላክ ክብሬ። ከሰጠኸኝ ይህችን ዕለት ከሆንክልኝ ማዕረጌ ልቀኝልህ ደጋግሜ ላገልግልህ አድግድጌ። በደሌን የከደንከው ኃጢአቴን የሰወርከው በሰው ፊት የታየውብህ ነጩ ልብሴ አንተነህ ግርማ ሞገሴ። በሰው ፊት የታየውብህ የእናንተ ጥምቀት እኮ ዝም ብሎ ነው። ምንም ሳታውቁ ሳታምኑ በአርባና በሰማንያ ቀን ተጠምቃችሁ ትደናላችሁ። ውሸት ነው እኮ። አንቺ ምን ገረመሽ? ሕፃን ሳለ መጠመቃችን ነው። አሁና ምንም ሳታውቂ ሳታምኚ መጠመቅሽ። በብሉይ ዘመን እግዚአብሔር ለአብርሃም ያዘዘው ግዝረት ምን ለመሆን ነበር? የእግዚአብሔር ልጆች የሆኑትን ለመለየት ማለትም የእግዚአብሔር ወገን የሆኑትን ለመለየት ነበር። ጥሩ ይገዘሩ የነበረው ሕፃናት 8 ቀናቸው ሲሆን እንደነበር መጽሐፉ ይነገራል። ታዲያ ሕፃን የእግዚአብሔር ወገን ለመሆን ወዶ ፈቅዶ አምኖ ነው ወይስ ቤተሰቦቹ ባመኑት እምነት ተወስዶ ነው ግዝረት የሚፈጸምለት? ገባኝ። የምንጠመቀው በዚህ ምሳሌነት ነው ልትይኝ ነው አይደል? አዎ ያኔ የነበሩ ልጆች ምንም ሳያውቁ የእግዚአብሔር ልጆች እንዲሆኑ በ8 ቀናቸው ይገዘሩ ከነበር በዚህም ልጅ ለመባል ስልጣን ካገኙ በአዲሱ ኪዳን በጥምቀት የእግዚአብሔር ልጅ ለመባል ዳግመኛ መወለድ አለብን። ደህና መሻችሁ። በዚህ እንዴት ነሽ? ደህና መሸሽ? እንዴት ነሽ? ደህና።
ልትሄጂ ነው? ደህና መሸሽ። ደህና መሸሽ። ደህና። ምን ሆነሻል? ኃይሉ ያለንበት ሁኔታ ተመችቶ ሁሌ ኩርፊያ፣ ሁሌ ጸብ። አንቺ እኮ ነሽ ሁሌ ኩርፊያሽ የምትጠብቂኝ፣ በጸብ የምትቀበይኝ። ያለንበት መንገድ አንድ አይነት አይደለማ። ይህን ሳስብ ይከፋኛል። በዛ ላይ አሁን ልጅ እየመጣ ነው። እንደ እድሉ ደግና ሲያድግ የፈለገውን ይወስን ብለን እንተው። ይኸውልሽ አመል እኔ እምነቴ ላይ ያን ያህል ጠንካራ እንዳልሆንኩኝ አውቃለሁ። ግን ደግሞ መጽሐፍ ቅዱስን እንደምታስተምር አማካለሁ። አንቺ እኔ የተሻለ ነገር አለ የምትይ ከሆነ አስረጅኝና ልቀየር። እኔም እኮ የተለያየ እምነት ላይ ሆነን እንድንቀጥል አልፈልግም። ግን በቃ ዝም ብለን እምነትን ቀይር ግን አይባልም። ቆይ ደሞስ እናቴን ልቀይር ብል ምንም ይስብና የሚማርክ ነገር አለና ነው የምቀይረው። ተመልከች እስኪ የምትከፍቻቸው ፕሮግራሞችና የምታያቸው ቻናሎች ሁሉ ምድራዊ ሀሳብና ምኞት የሞላባቸው፣ ገንዘብ ስለማግኘት፣ የባንክ አካውንት ስለመሙላት፣ ከቤት ስለመውጣት፣ ሚራክል መኒ ገንዘብ ስለመብላት። እንዴማ መጋረጃ ጀርባ ይደበቅ የነበረን ጠንቋይ መድረክ ሰጥቶና ሱፍ አልብሶ ስለ ኢየሱስ በዘመናዊ መልኩ እንዲናገር ማድረግ እሱ ነው ክርስትና? ስሙን ግን እየጠሩ ነው አይደል? አዎ መጽሐፍ ቅዱስ የሆነ ቦታ ላይ በስሜ ብዙ አሳሳቾች ይነሳሉ ይላል። የሆነ ቦታ ላይ ደግሞ በስምህ ትንቢትን አልተናገርንም ወይ በስምህ አጋንንትን አላወጣንም ወይ ይልኛል። እኔም እናንተ አመፀኞች ድከቱ አላውቃቸውም ሲል የሚሰበክ ሰምቻለሁ። ወቅሽ ግን መዳን ሌላ በማንም የለም። እንድንበት ዘንድ የተሰጠን ኢየሱስ ከሚለው ስም ውጪ ሌላ እንደሌለ የተጻፈ ሳይተሽኛል። እና ታዲያ እውነት ተቀበለዋ እንዴ? እኔ መቼ አልቀበልም አልኩ አመለ። ኦርቶዶክሶች እኮ እውነት አይቀበሉም። እርግጠኛ ነሽ? ጌታ እና እኛ ከነበርንበት የሰንበት ትምህርት ቤት የወጣ ነው በዚህ ምክንያት አይደል እንዴ? ስለ ኢየሱስ ስትናገር አትስበኩ፣ ትክክል አይደላችሁም፣ ስለ ኢየሱስ አትናገሩ ተብለን። በቃ ይሄ ብቻ ነው ከዛ እንድትወጪ ያደረገሽ? ይሄ ብቻ አይደለም፣ ዋናው ግን ይሄ ነው። ከወጣም በኋላ ደግሞ ያወቅነውን እውነት ልንቋቋም አልቻልንም። ቤተክርስቲያን በዚህ ልክ መጽሐፍ ቅዱስን የምትቃወምና የሚሰብኩትንም ደግሞ የምታባረር ከሆነ ሃይማኖቴን መቀየር ብቻ አይደለም ቀንደኛ ተቃዋሚ ሆኜ የመጽሐፍ ቅዱስ ጸር መሆኗን ነው የምናገረው። አስኮንም ጎተጉት ወደዚህ እውነት እንድትመጣልኝ አይደል እንዴ? ብዙ የሚመቸን ነገር ነበር፣ ግን ስለ ኢየሱስ መነቀፍን መሰደብን መርጠን ወጣን። ቆይ የት ነበር የምታገለግዪው? ሰፈር የነበረው ቤተክርስቲያን። ምን ነው? ምንም። ነገ ጠዋት ሂጄ መጽሐፍ ቅዱስን ለምን እንደዚህ እንደሚያጣምሙ ጠይቃቸዋለሁ። አይተው እንደዛ ካልክማ ያድበሰብሱባል። ህዝቤን እውነት ካወቀ ይሸሻል ብሎ ስለሚያስብ አድበስብሰው ነው የሚያልፉት። አይ ይሄማ እውነት ነው። ሁሉንም ነገር ግልጽ አድርገው እንዲናገሩ ነው ማድረጋቸው። እሺ ነገ ቤተክርስቲያን ሂድና ኢየሱስ ጌታ ነው፣ ኢየሱስ ያድናል እያልክ ተናገር። ከሚማተው እስከሚሰብከው ድረስ አንድ ላይ ሆ ብለው ነው የሚወጡብክ። ነገ እንዲሁም በዓል ነው። ጠዋቱን ሂጄ ይህንኑ ነው ማድረገው ካልክሽ ጌታ ይርዳክ። ደግሞ ምናምናቸው እንዳያስነኩብኝ። አትፍሪ፣ ስሙን ይዤ ነው የምወጣው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ ለነ ኢታብአነ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ አሜን። በሰላመ ቅዱስ ገብርኤል መልአክ ሆጊስተ ማርያም ሰላም ለኪ ወድንግል በሰዳኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ከፍሥሕት ፍሥሕት ሆ ምስጢረ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልየ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ከመ ይጸልይብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ማርያም ነፍሱን ለነጠቀ ሰልፈሽ እንዳትሰጪው አደራ።
በአንቺ እምነት ጣትሽ ላይ ያደረግሽው የጋብቻ ቀለበት መጽሐፍ ቅዱሳዊ ማስረጃ አለ? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት እድርገሽውም ቢሆን ሌላውን ነገር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁ ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያየኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈት ነኝ። አድርገውም ቢሆን ስለ ምድራዊ ጉድለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳሯ ውጭ የምትሄድ አይነት ሴት ማለት ነው። የኔስ ማህተብ የኔስ ማህተብ ያውልሽ ምዕራፍ እባክሽ ማህተቡን ላነሳው አልቻልኩም። ቀለበቴ ሊወልቅብኝ ነው። እባክሽ አንቺ አቀብኝ። ስለ ኢየሱስ እናትና አባትን ሚስትንና ልጆችን ልንተው ይገባናል። የአንገትሽን ጥለሽ የጣትሽን ያጠለቅሽበት ዘመን ይብቃ። የጣልሽውን አንሹ። የጣትሽ ቢወድቅ ታነሺዋለሽ። ደግሞም እንዳይወድቅ ቀኝ እጅሽን መጠቀም ትችያለሽ። እንድታስሪልኝ እፈልጋለሁ። ሱስዬ እንዴት ነሽ? ደህና ነኝ። ከትላንት ለውጥ አለኝ። ሙሉ በሙሉ ባይለቀኝም። ምን ነው? ምን ሆንሽ? እኔ እንጃ የሆነ ህልም እያየው ነበር። ጌታ ተናግሮሽ ይሆናል። ምንድን ነው? አይ ብዙም አላስታውስም። እና ወደ ሆስፒታል እንሂድ፣ ትታዩዋለሽ? አይ አሁን ይሻለኛል። ከትላንት እኮ ለውጥ አለኝ። አንተ ሂድ ወደ ስራ። ባይሆን ካመመኝ ግን እደውልልሃለሁ። ሶሲ ወይ ቀለበትሽን መዳፍሽ ላይ ነበር ያገኘሁት። ማለት ለሊት ለጸሎት ተነስቼ ጸሎት እያደረኩ እንዳለ ጣትሽን ሳየው ቀለበትሽ የለም። እጅሽን ጭብጥ አድርገሽው ስለነበረ ስላስለቀቀሽ ቀለበትሽን አገኘሁት። ይገርማል። እና ልሂድ? አረ ሂድ ሂድ። እንዴት ወለቀ ብዬ ገርሞኝ እኮ ነው። እግዚአብሔር ይፍታ። እንደው ማላስቸግሮት ከሆነ አንድ ነገር ማወቅ ፈልጌ ነበር። ምንድን ነው እሱ? ንገረኝ። አባ ስለ ኢየሱስ ማወቅ እፈልጋለሁ። ጎሽ የኔ ልጅ ተባረክ፣ ብሩክን ዛሬ የምናመሰግናቸው እነዚህ ሁሉ የምትመለከታቸው ከአምላካችን ጋር የምንገናኝባቸው ቅዱሳን እንደ አንተ አምላክን ፈልገው ለዚህ ክብር የበቁ ናቸው።
አንተንም ለዚህ ክብር የቀላቀለ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በእውነት ክብር ይግባውና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምንድነው ስለሱ ማወቅ ፈልገው?